ጂም ውስጥ ለፍታችሁ ሰርታችሁ ደክማችሁ ዛሬ የሰራችሁት ስራ ምንም ትርጉም የለውም፣ ምንም ለውጥ አያመጣም ቢባል ልታስቡት የምትችሉ ወይም ሊሰማችሁ የሚችሉትን ነገሮች አስቧቸው። ዛሬ እንግዲህ የምጠቅስላችሁ 11 ነገሮች የጂም ቤት ቆይታችሁን፣ የጂም ቤት ውስጥ ልፋታችሁን፣ የስፖርት ልፋታችሁን ምናልባት ገደል ሊከቱት የሚችሉ ከለውጣችሁ እጅግ በጣም ሊያዘገዩአችሁ የሚችሉ ናቸው። ቀላል የሚመስሉ ነገር ግን ከፍተኛ ተጽዕኖ ያላቸው እጅግ በጣም ብዙ ተጽዕኖ ሊያመጡ የሚችሉ 11 ነገሮችን እንመለከታለን። እንደተለመደው የአሹቪስ ቤተሰቦች እንግዲህ ቪፒኤን በማብራት ቪዲዮውን ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። አዲስ የሆናችሁ እግር ጥሏችሁ ድንገት ዛሬ የገባችሁ ካላችሁ ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ሌላ ተጨማሪ የሆኑ የስፖርት የጡንቻ እድገት እንዲሁም ደግሞ የስነ ምግብ ቲፖችን እንዲደርሷችሁ ያደርጋል ማለት ነው። ለማንኛውም እንግዲህ ወደ 11ዱ መጥፎ ልምዶቻችን እንሂድ። የመጀመሪያው እንግዲህ ለረጅም ሰዓት መቀመጥ ነው። ለረጅም ሰዓት መቀመጥ እምላችሁ ብዙዎች እንግዲህ ኤክሰርሳይዝ ከሰሩ በኋላ ጠዋት ሊሆን ይችላል ወይ ማታም ሊሆን ይችላል በቀን ውስጥ በሚኖራቸው ቆይታ ለረጅም ሰዓት አብዝተው ረፍት ያደርጋሉ፣ ወይም ደግሞ ቴሌቪዥን እያዩ ይውላሉ፣ አልጋ ላይ ተኝተው መጽሐፍ እያነበቡ ሊውሉ ይችላሉ። ይሄንን ነገር ማድረጋቸው ለጡንቻ ግንባታቸው እጅግ በጣም ጠቃሚ የሆነ ጉልበትን እንደሚቆጥብላቸው አድርገው ያስባሉ። ነገር ግን ትክክል አይደለም። ለምን? በደንብ አድርጋችሁ አዳምጡኝ። እንግዲህ ሰውነታችን ለረጅም ሰዓት ከእንቅስቃሴ በሚቆጠብበት ሰዓት፣ ለረጅም ሰዓት ተሰብስበን ቁጭ በምንልበት ሰዓት ላይ ወደ ተወሰኑት የጡንቻ ክፍሎቻችን እንዲሁም በአጠቃላይ ወደ ሰውነታችን የሚኖረው የደም ዝውውር እጅግ በጣም ዝቅተኛና ደካማ ይሆናል። በተለይ እግራችን ላይ ወገባችን ላይ የሚኖረው የደም ዝውውር እጅግ በጣም አነስተኛ ይሆናል። የደም ዝውውር ማነሱ ምን ኢፌክት አለው ካላችሁ፣ አንድ ሰው የደም ዝውውሩ በከፍተኛ ሁኔታ ወደ ጡንቻዎቹ መሄድ ሲያቆም ደም ተዘዋወረ ማለት ደሞች ተሸክመው የሚሄዱት ከፍተኛ የኦክሲጅን መጠን አንደኛ፣ ሁለተኛ ደግሞ እጅግ በጣም ጥሩ የሆነ የንጥረ ነገሮችን ይዘት ነው የሚሄዱት። ስለዚህ ወደዛ ጡንቻ ደም በብዛት አልሄደም ማለት ሊትራሊ ሰውነታችን ማግኘት የሚገባውን የንጥረ ነገር መጠን አያገኝም ማለት ነው። ይሄንን የማያገኝ ከሆነ ደግሞ የጡንቻ እድገታችን ይገደባል፣ የጂም ቤት ቆይታችን መና ይሆናል ማለት ነው። ስለዚህ ለረጅም ሰዓት መቀመጣችን ወይም ለረጅም ሰዓት ከእንቅስቃሴ መቆጠባችን ይሄ ኢፌክት አለው። በአንጻሩ እንግዲህ እየተንቀሳቀስን ከሆኑ ከቢሮ ቆይታዎች ከተለያዩ ነገሮች በመሃል እየተነሳን ትንሽ ተንቀሳቅሰን ስትሬች ማድረግ የደም ዝውውሩ መልሶ እንዲሄድ ማድረግ የተሻለ ጥቅም አለው። ስለዚህ በጣም ዶርማንት ሆናችሁ ወይም ደግሞ አንድ ቦታ ላይ ዝጋችሁ መቀመጥ የጡንቻ እድገታችሁን ይቀንሳል። በሁለተኛ ደረጃ የምናገኘው በባዶ ሆድ መስራት ነው። እንግዲህ ብዙዎች በተለይ ጧት የሚሰሩ ከሆነ ወይም ደግሞ ስራ ውለው ወደ ስፖርት ቤት ወደ ጂም የሚገቡ ከሆነ የሚገጥማቸው እክል ምንድነው? በባዶ ሆድ መስራት ነው። በባዶ ሆድ መስራት እንግዲህ ብዙዎች ስብን ለማቅለጥ ይጠቅማል ይረዳሉ። ነገር ግን ይሄ እጅግ በጣም ስህተት ነው። ለምን ካላችሁኝ ሰውነታችን ስብን ብቻ ሳይሆን የሚያቀልጠው በከፍተኛ ሁኔታ የግላይኮጅን ዲፕሊሽን ወይም ደግሞ የኢነርጂ እጥረት የጉልበት እጥረት ስለሚገጥመው ጡንቻችንም ለመሰባበር ወይም ደግሞ ሰውነታችን ወደ ካታቦሊክ ስቴት እንዲገባ ያደርገዋል። ይሄ ደግሞ በከፍተኛ ሁኔታ የጡንቻ ግንባታችንን እድገታችንን ይጎዳዋል። ስለዚህ በተቻለ መጠን ፈጣን የሆነ ጉልበት ኢነርጂ ሊሰጡ የሚችሉ ለምሳሌ ሙዝ ሊሆን ይችላል፣ ድንች ሊሆን ይችላል፣ በጣም ፈጣን የሆኑ የአትክልት እና የፍራፍሬ ጁሶች ሊሆን ይችላል። ለምሳሌ ቀይ ስር ጁስ ብትጠቀሙ፣ ሞሪንጋ ብትጠቀሙ እነዚህ ጉልበታችሁ ሳይቋረጥ በጥሩ ኢነርጂ በጥሩ ነገር አቺቭ እንድታደርጉ ያደርጋል። አንዳንድ ጊዜ ማዞር ማቅለሽለሽ ይገጥማችኋል። ለምን? ባዶ ሆዳችሁን ስለሆናችሁ። ስለዚህ መስራት የሚገባችሁን ኤክሰርሳይዝ እንዳትሰሩ ያደርጋችኋል። ስለዚህ ይሄንን መቆጠብና ማስተካከል ይገባችኋል ማለት ነው። በመቀጠል የምናገኘው እንግዲህ ማሟሟቅን መርሳት ወይም መዝለል ነው። እንግዲህ አብዛኞቻችን ወደ ጂም ከገባን በኋላ 30 ሰከንድ ወይ 1 ደቂቃ በዛ ቢባል 2 ደቂቃ የሆነች ነገር ገመድ እንዘላለን፣ እንሮጣለን፣ አሟሟቅን ማለት ነው። ከዛ ወደ ዕለቱ ኤክሰርሳይዝ እንገባለን። ይሄ እጅግ በጣም ስህተት ነው። ለምን ካላችሁ ጡንቻችን ለእንቅስቃሴ ዝግጁ አይሆንም። መገጣጠሚያዎቻችን፣ የተለያዩ ጅማቶቻችን ዝግጁ አይሆንም። ዝግጁ እንዲሆኑ ምን መደረግ አለባቸው? የሚሰራው ጡንቻ ወይም ስፖርቱን ለማሰራት የምንፈልገው የሰውነታችን ክፍል በደንብ መሟሟቅና ዝግጁ መሆን አለበት።
ዝግጁ ሲሆን ሲሟሟቅ ምን ያደርጋል ማለት ነው? ለኤክሰርሳይሱ ዝግጁ ይሆናል። ስለዚህ ጉዳት አያጋጥመንም። በቀላሉ ኤክሰርሳይሶችን እንድናከናውን ከፍተኛ ሎድ ያላቸውን ነገሮች ወይም ከፍተኛ ክብደት ያላቸውን ክብደቶች እንድናነሳ ያደርገናል። እንደውም አንዳንድ ጊዜ በሙቅ ሰዓት ለምሳሌ 6 ሰዓት 7 ሰዓት ወርክአውት የሚያደርጉ ሰዎች በብዛት የማይጎዱት ለዛ ነው። ለምን? ትንሽ ወርክአውት እንዳደረጉ ሰውነታቸው ቶሎ ይግላል፣ ይሞቃል። ስለዚህ ማሟሟቅን ፈጽሞ መርሳት የለባችሁም ማለት ነው። በመቀጠል የምናገኘው እንግዲህ በጣም ከፍተኛና የተራዘመ ካርዲዮ መስራት ነው። እንግዲህ ካርዲዮ በጣም ጥሩ ነው፣ ምክንያቱም የልብንና የሳምባን ጤንነት ለመደገፍ እነሱን ከፍ ለማድረግ ጥንካሬያችንን ለመጨመር እጅግ በጣም ይረዳናል። ነገር ግን አንዳንድ ሰዎች ለ10 ደቂቃ ያክል ለ15 ደቂቃ ያክል ካርዲዮ ይሰሩና አንዳንድ ጊዜ እንደው ፉል ካርዲዮ ሰርተው ወደ ስትሬንግዝ ወርክአውት ወይም ደግሞ ወደ ጡንቻ ግንባታ ስራዎች ይገባሉ። ይሄንን የሚያደርጉ ከሆነ እጅግ በጣም ስህተት ነው። ምክንያቱም ከፍተኛና የተራዘመ ካርዲዮ ምን እንዲሆኑ ስለሚያደርጋቸው አሁንም ለኢነርጂ ዲፕሊሽን እንዲጋለጡ ወይም ደግሞ ለጉልበት ማጠር እንዲጋለጡ ያደርጋቸዋል። በጣም ይደክማቸዋል፣ ይዝላሉ። ስለዚህ የሚፈለገውን ኤክሰርሳይዝ በአግባቡ ሳይሰሩ እንዲወጡ ያደርጋቸዋል ማለት ነው። በመቀጠል የምናገኘው እንግዲህ የማንወደውን ስራ መዝለል ነው። እንግዲህ ኤክሰርሳይዝ ውስጥ ስንገባ ወይም ጂም ስንገባ የምንወዳቸውን ስራዎች ብቻ እንድንሰራ አይደለም፣ ነገር ግን ሙሉ ሰውነታችንን የምንወደውንም ኤክሰርሳይዝ የማንወደውንም ኤክሰርሳይዝ እንድንሰራ ነው። ለምሳሌ አንዳንድ ሰዎች እግር መስራትን አይወዱም። ሁል ጊዜ አፐር ቦዲ ብቻ ሎወር ቦዲን ይዘሉና አፐር ቦዲ ብቻ ላይ ፎከስ አድርገው ሲቀጠቅጡ ታገኛላችሁ። ለምን? ትራይሴፕሳቸው ደረታቸው ቶሎ ይለወጣል፣ ቶሎ ያምራል። ሰው ዋው ሰውነት እየገነባህ ነው ይላቸዋል። ሌላውን በሱሪ ሰፋ ባለ ሱሪ የሚሸፍነውት ሊሄዱ ይችላሉ። ይህንን በሚያደርጉበት ሰዓት ላይ አንዳንዴ እድገቱ ላይ መጣ ይችላል፣ ግን መስራት አለበት ያ ጡንቻ። ለምን ካላችሁኝ ጥንካሬውን ማግኘት መቻል አለበት። ይሄ ማለት ምን መሰላችሁ? አንድ ህንጻ ሲሰራ ያምራል አይደለ? መስታወቱ ምኑ ተስተካክሎ ቢቀመጥ እጅግ በጣም ደስ ይላል። ግን በጣም ጥልቅ የሆነ መሰረት ከሌለው ምን ያደርጋል ማለት ነው? ሙሉ ለሙሉ ይናዳል፣ ይፈርሳል። ስለዚህ አንድ ሰው አፐር ቦዲ የፈለገ ግድንግዶ ነው ሎወር ቦዲ ላይ የማይሰራ ከሆነ እንዲያው ጡንቻ ይኑሮ አይኑሮ አይደለም ጥንካሬውን እንኳን ማግኘት የማይችል ከሆነ ምንም አይነት ትርጉም የለውም። ምክንያቱም ሰውነታችን መሰረት ኖሮት እንዳያድግ አይሆንም ማለት ነው። ያ ብቻ አይደለም። ለምሳሌ ሰዎች የጀርባ ከሚሰሩ ይልቅ የደረት ቢሰሩ ይቀላቸዋል። ለምን? ጀርባ አይታይማ፣ ደረት ግን ይታያል። እንዲያው አሁን ቪሼፕ ሰፋ ሲል ስለሚያምር ብዙዎች ቪሼፕን መስራት ይመርጣሉ ወይም ይፈልጋሉ። ግን የማንወዳቸውን ኤክሰርሳይሶችን ግን መስራት አለብን። ስለዚህ ጂም ስንገባ መስራት ያለብን ስራዎች ጡንቻችንን ስለሚቀይሩን እነዛ ስራዎች መሰራት ስላለባቸው ነው እንጂ ስለወደድን ስላልወደድን፣ ስለጠላናቸው ስለወደድናቸው መሆን የለበትም ማለት ነው። በመቀጠል የምናገኘው እንግዲህ ኢጎ ሊፍቲንግ ነው። ኢጎ ሊፍቲንግ ማለት ሰዎች መሸከም የሚችሉት አቅም ወይም ደግሞ መሸከምና መስራት የሚፈልጉት ስራ ነው አይደለ? ግን ከዛ በላይ ወይም ከዛ እጥፍ መሸከም ነው። አንዳንድ ጊዜ ሴቶች ስላሉ ሊሆን ይችላል፣ ወይም ብዙ ሰዎች ሲበዙ ኢምፕረስ ለማድረግ ሰዎች እንዲያደንቁን ለማድረግ ሊሆን ይችላል። አንድ ግድንግድ በቃ ዳምፔል አንስተን እንታገላለን፣ እንፈርሳለን። ይሄ ነገር እጅግ በጣም ስህተት ነው። ከውጤታችሁ ወይም ደግሞ ከለውጣችሁ እጅግ በጣም ያዘገያችኋል። ያንን ከማድረግ ይልቅ በአግባቡ መስራት ያስፈልጋል። ምክንያቱም ጉዳት ያመጣል። ያ የምትፈልጉት ጡንቻ በአግባቡ ለምሳሌ አንድ ሰው በጣም ተጨንቆ እያለ ደረት ከሚገፋና በስነ ስርዓት ኮምፎርታብል ሆኖ ሲገፋ ደረቱ በአግባቡ የሚሰራው የትኛው ላይ ነው? በስነ ስርዓት ኮምፎርታብል ሆኖ የሚሰራው ስራ ላይ ነው። ስለዚህ እነዚህ ስራዎች በአግባቡ መምረጥና መለየት ያስፈልጋቸዋል። ስለዚህ ዝም ብለን ኢጎ ሊፍቲንግ ወይም ደግሞ ሰው እንዲያደንቀን ኢምፕረስ ማንኛውም ሰው በነገራችን ላይ ጂም ውስጥ ስትገባ እንዲህ ስትሸከም ሊያይ ይችላል። ዋው ጥሩ አንስቷል ሊል ይችላል። ኢሚዲየትሊ እንደዞረ ግን ረስተዋል። የሚጨነቀው ስለራሱ ሰውነት ነው፣ ስለአንተ ሰውነት አይደለም። ሊያደንቅ ይችላል፣ ግን ወዲያው በ5 ደቂቃ ውስጥ ረስተዋል። ግን የትከሻ ጉዳት፣ የወገብ ጉዳት፣ እነዚህ ጉዳቶች ግን አብረው ካንተ ጋር እያሰቃዩ ሳምንት 2 ሳምንት ወራትን አብረው ያድራሉ፣ ይከርማሉ። ስለዚህ ለማን ብለህ ነው የምትጎዳው? ስለዚህ እነዚህ ነገሮችን ማስተካከል ይገባናል ማለት ነው። በመቀጠል የምናገኘው በቂ እረፍትን አለመውሰድ ነው፣ በተለይ በስራዎች መካከል ማለት ነው። ለምሳሌ ከአንዱ ስራ ወደ አንዱ ስራ ስንሄድ፣ ከአንዱ ዙር ወደ አንዱ ዙር ስንሄድ በቂ እረፍቶችን ማድረግ ያስፈልጋል። በጣም በከፍተኛ ሎድ በከፍተኛ ጫና የምንሰራ ከሆነ ከ3 እስከ 5 ደቂቃ በእያንዳንዱ ሴት ውስጥ ማረፍ መቻል አለብን። ለምሳሌ ዴርሊፍት ሰርታችሁ በከፍተኛ ክብደት ሰራችሁ ዴርሊፍት፣ ከዛ በኋላ ተሯሩጣችሁ አሁን የምትገቡ ከሆነ አቅማችሁ ይወርዳል።
ያ ሰውነታችሁ በሚገባው ኢፊሺየንሲ ወይም ፌለሪቲ እንዳይሰራ ያደርጋል። ስለዚህ ምን መሆን አለበት? ሙሉ ለሙሉ ሪፍሬሽ ማድረግ አለበት። ምናልባት የሃይፐርትሮፊ ስራዎች ለምሳሌ ከ8 እስከ 12 ድግግሞሽ የምትሰሯቸው ስራዎች ካሉ 1 ደቂቃ ማረፍ በቂ ነው። ከዛ በላይ ባታደርጉት ግን በቂ ረፍት ግን ያስፈልጋቸዋል። ላይ በላይ የሆኑ ስራዎች ትክክል አይደሉም። ምናልባት ምን ካልሆኑ በስተቀር ሱፐር ሴት አይነት ስራዎች፣ ድሮፕ ሴት አይነት ስራዎች ካልሆኑ በስተቀር ማለት ነው። ወይ ረስት ፖዝ አይነት ስራዎች፣ እነዚህ ቴክኒኮች ናቸው። ሁሌ የሚሰሩ ሳይሆን ተመርጠው በተወሰነ ጊዜ ብቻ የሚሰሩ ቴክኒኮች ስለሆኑ እነዚህን መተግበር ወይም ማየት ያስፈልጋቸዋል። በመቀጠል የምናገኘው እንግዲህ እጅግ በጣም ደካማ የሆነ የምንመገበውን ምግብ የመከታተል ችግር ነው። ወይም ደግሞ የምንመገበውን ምግብ አለመከታተል። በተለምዶ ምን ይባላል? ስፖርተኛ አይደለ ዝም ብለህ ብላ በቃ ያገኘውን ብላ ይሉሃል ምናምን። ግን ይሄ ችግር ነው። አሁን አንዳንድ ጊዜ ሰዎች ይመጡና አሼ ለውጥ አላየሁም፣ እንደዚህ ነገር ማድረግ እፈልጋለሁ እና ምን ትመክረኛለህ ብለው ይጠይቁኛልና ኦኬ የሚገባውን ኤክሰርሳይዝ ሰርታችኋል? አዎ። እሺ ጥሩ። የሚገባውን ምግብ ተመግባችኋል? አዎ ተመግቤያለሁ። ምን ይሏቸዋል? ኦኬ እልና እኔ ደግሞ ትራፕ ወጥመድ ይዛችኋለሁ። ምን እላችኋለሁ? ምን ያህል ፕሮቲን ተጠቀማችሁ? አያውቁትም። ምን ያህል ካርቦሃይድሬት ተጠቀማችሁ? አያውቁትም። እንደ ስፖርተኛ ከሆናችሁ እነዚህ ነገሮች ማወቅ አለባችሁ። ቢያንስ እባካችሁ የፕሮቲን መጠን ማወቅ አለባችሁ። ጡንቻ መገንባት እየፈለጋችሁ ምን ያህል ፕሮቲን እንደተመገባችሁ ካላወቃችሁ፣ ምን ያህል ፕሮቲን መመገብ እንዳለባችሁ ካልተረዳችሁ ምንም ትርጉም የለውም። ስለዚህ አንድ ሰው ከክብደቱ 1.6 እጥፍ ወይም 2 እጥፍ በጣም ከፍ ካለ ኢሊት ተወዳዳሪ ከሆነ እስከ 2.2 እጥፍ መመገብ መቻል አለበት። በጣም ከፍተኛ ፕሮቲን መመገብ መቻል አለበት። ይሄ ማለት የኪሎአችሁን 1.6 አባስታችሁ ወይም በ2 አባስታችሁ እንደመመገብ ማለት ነው። 70 ኪሎ የሆነ ሰው 140 ግራም ፕሮቲን መመገብ መቻል አለበት። ልክ እንደዚህ። ስለዚህ ቢያንስ እንደው የካርቦሃይድሬቱ ቢከብዳችሁ፣ የፋቱ ቢከብዳችሁ፣ የፕሮቲን መጠናችሁ ግን በአግባቡ የተመገባችሁት መሆን መቻል አለበት ማለት ነው። በቀጣይ የምንመለከተው እንግዲህ በጣም አስቀያሚና የማይስብ ኢንቫይሮንመንት ውስጥ መስራት ነው። ይሄ ማለት እንግዲህ ቤታችሁ ውስጥ መስራት የለባችሁም ማለት አይደለም፣ ወይም በጣም ሌክዠሪ ጂም ውስጥ ስሩ እያልኳችሁ አይደለም። ይኸውላችሁ ምን መሰላችሁ፣ ለምሳሌ የምትሰሩበት ኢንቫይሮንመንት አብሮ የሚሰራ ጓደኛ አላችሁ ልበል እና እናንተ እየሰራችሁ ነው። ድንገት ይመጣና እባክህ እንውጣ፣ ሰዓት ደርሷል፣ እባክህ ዝም ብለን እንውጣ፣ ዛሬ አልደበረህም አልደከመህም ይላል። ስንፍናውን ወይም ድካሙን ያጋባባሃል። እንደዚህ አይነት ኢንቫይሮንመንት አይጠቅማችሁ። ወይ እየሰራችሁ መጡ ምናምን ብሎ የሆነ ቲክቶክ ያሳያችኋል። ያም የሚጠቅማችሁ አይነት አይደለም። ወይም ደግሞ እናንተ ስትሰሩ በጣም ይሄ ዲሞራላይዝድ የሚያደርጋችሁ ልክ ኤክሰርሳይዝ እያደረጋችሁ እንደዚህ ያስተካከል እንደዚህ አድርግ እያለ የሚሰራችሁ እንደዚህ አይነት ኢንቫይሮንመንት ውስጥ የምትሰሩ ከሆነ አሁንም ትራካችሁን ፎከሳችሁን ይበጠብጣችኋል። አንዳንድ ቦታ ደግሞ በጣም ጸዴ ማሽን ታገኛላችሁ፣ ግን የማሽን ጫካ ነው። ሞራል የሚሰጥ የሚያበረታታ የሚፈጋ ምናምን ሰው የለም። ስለዚህ እንደዛ ከሌለ የእናንተም የመስራት ሞራል በዛው ልክ የተዳከመና የሞተ ይሆናል። ስለዚህ ከእንደዚህ አይነት ኢንቫይሮንመንት መውጣት ያስፈልጋል። ስለዚህ ኢንቫይሮንመንታችሁ ምን መሆን አለበት? የሚስብ ኤክሰርሳይሱን ለመስራት የሚያጓጓ ኮምፒቲሽን ያለበት ለውጣችሁን የሚጠይቅ ሊለውጣችሁ የሚችል ሰው ያለበት ኢንቫይሮንመንት ውስጥ ብትገቡ በተሻለ ፕሮግሬሳችሁን ጠብቃችሁ መስራት እንድትችሉ ያደርጋችሁ። በመቀጠል የምናገኘው በቂ ውሃን አለመጠጣት ነው። ብዙዎች እንግዲህ ውሃና የጡንቻ ግንባታ ምን ጥቅም አለው? ውሃ ካሎሪ የለውም ይላሉ። ነገር ግን ውሃ እጅግ በጣም ጠቃሚ ነው። ለምንድነው ውሃ የሚጠቅመው ካላችሁ፣ ውሃ አንደኛ የሰውነታችንን አብዛኛው ፐርሰንት ይሸፍናል። ያ ብቻ አይደለም፣ የደማችንን ውፍረት ይከላከላል። ለምሳሌ አንድ ሰው በላብ አማካኝነት ከፍተኛን ውሃ እያጣ ሲመጣ ደሙ ምን እየሆነ ይመጣል? ብዙ ፈሳሽ ሉዝ እያደረገ ስለሆነ እየወፈረ ይመጣል። እየወፈረ ይመጣል ማለት በፍጥነት ወደ ጡንቻዎቻችን መዘዋወር አይችልም ማለት ነው። ክፍተት ይገጥመዋል። ያ ክፍተት ገጠመው ደግሞ ማለት ምን እያልኳችሁ ነው? ተገቢውን የሆነ ንጥረ ነገር ተገቢውን የሆነ ማቴሪያል ለሰውነታችን እንዳይደርስ ያደርገዋል ማለት ነው። ተረታችሁኛል አይደለ? ስለዚህ ደማችን የፈሳሽ መጠኑ መሟላት አለበት። ጆይንቶቻችን ማለትም መገጣጠሚያዎቻችን እያንዳንዱ ሾክ አብዞርቭ ለማድረግ ፈሳሽ መኖር አለበት። ያንን ፈሳሽ የምናጣ ከሆነ ለጉዳት እንጋለጣለን። ጡንቻችን ክራምፕ ያደርጋል ወይም ይሰነጣጠቃል፣ ጉዳት ያጋጥማል። ለምን? ፈሳሽ ከሌለ። በአጠቃላይ ጉልበትም አይኖረንም ፈሳሽ ከሌለን። ስለዚህ በቂ ፈሳሽ መጠጣት ያስፈልጋል። እንዲሁም ለአንድ ሰዓት ትሬን የሚያደርግ ሰው 1 ሊትር ውሃ እንዲጠጣ፣ 2 ሰዓት ትሬን የሚያደርግ ሰው 2 ሊትር እንዲጠጣ ይመከራል።
በመጨረሻ የምናገኘው እንግዲህ በጣም ከአቅም በላይ የሆነ ልምምድ ማድረግ ነው። አንዳንድ ሰው እንግዲህ ሁሌ ነግራችሁት የሚሰለቻችሁ ሰው አለ። 3 ሰዓት 4 ሰዓት ጂም ውስጥ የሚቀመጣል። ያ ብቻ አይደለም፣ ጠዋት ገብቶ ማታ መድገም የሚፈልጋል። ይሄንን በወንድማዊ ምክር ልንገራችሁ፣ በጣም አብዝታችሁ ስለሰራችሁ ጡንቻችሁ አያድግም። በጣም አሳንሳችሁም ስለሰራችሁ ጡንቻችሁ አያድግም። ምን መሆን አለበት? የተመጠነ ስራ መሆን አለበት። ዛሬም ትራይሴፕስ፣ ነገም ትራይሴፕስ፣ ከነገ ትራይሴፕስ፣ ዛሬም ደረት፣ ነገም ደረት ምናምን የምትሰሩ ከሆነ በጣም ስህተት ነው። እንግዲህ ከዚህ ቀደም አንዱ ጡንቻ ምን ያህል ሴት፣ ምን ያህል ድግግሞሽ፣ ምን ያህል ዙር መስራት አለበት የሚለውን ሰርቼላችኋለሁ። ግን እናንተ ደግሞ ማድረግ ያለባችሁ ምንድነው? አንድ ሰው 7ቱንም ቀን መስራት የለበትም። የስ እንዲያው ቢበዛ 6 ቀን ሰርቶ 1 ቀን ማረፍ አለበት። 5 ቀን ሰርቶ 2 ቀን ማረፍ አለበት። 4 ቀን ሰርቶ 3 ቀን ማረፍ አለበት። ልክ እንደዚህ ማድረግ አለበት እንጂ ላይ በላይ የምንሰራ ከሆነ ጡንቻችን ሳያገግም እድገቱንም እንገለዋለን። ስለዚህ ብዙ በሰራ ሳይሆን ጥሩ ሰርቶ ጥሩ ተመግቦ ጥሩ ውሃን ጠጥቶ ቅድም ያልኳችሁ ነገሮች ደግሞ በማስተካከል ነው የጡንቻ እድገት የሚመጣው። እንግዲህ እስካሁን ድረስ ታግሳችሁ ስለጠበቃችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ስለዚህ እንግዲህ ቪዲዮውን የጨረሳችሁ ካላችሁ እንደተለመደው ቪዲዮውን ጨርሻለሁ።